ስሙ ነገራችሁ እንግዲህ አዳምጡ። ጅብ አህያ ይጠብቃል። ነብር ፍየል፣ ላም፣ በግ ይጠብቃል። እዚህ ቦታ ላይ ከይሲ እባብ በፍጹም የለም፣ ተወግዟል። ጅብ አህያ ሲጠብቅ ሰምታችሁ ታውቃላችሁ? ነብር ፍየል፣ ላም ሲጠብቅ የገበሬው ሲመጣ ላስት የገዳሞቹን ግን ሲጠብቅ ይውላል፣ ሲጠብቅም ያድራል። ይሄ ራሱን የቻለ ታሪኩ ነው። ታሪኩ ብዙ ነው፣ ስሙ ይታወቃል። ግን ጎብኝታ የለው፣ የሚጎበኝ የለው። ዘመኑ ሰፊ ነው፣ ተነግሯል። ከ700 በላይ ያስቆጠረ በንጉሠ ነገሥቱ በኃይለ ሥላሴ የተጎበኘ ቢሆንም ከዚያ ወዲያ ምንም የጠየቀው ሰው የለም። ቦታውም ዞር ያለ ስለሆነ ለሕዝብ አይመችም። የበረከት ቦታ ነው፣ የሰላም ቦታ ነው። የታመሙ የሚፈወሱበት፣ የተራቡ የሚጠግቡበት፣ ያጡ የሚያገኙበት፣ ሕይወታቸው የተዛባ ተጠምቀው ተመክረው ንስሐ ገብተው ከፈጣሪያቸው ጋር የሚታረቁበት ልዩ ጸጋ የተሰጠው ገዳም ነው እና ይሄ ገዳም ብዙ አዛውንቶችን ያስተናገደ ነው። ፓትርያርኮችን፣ ጳጳሳትን፣ ነገስታትን ያስተናገደ ነው። ህዝብን ያስተናገደ ነው። ከዘመን ብዛት ግን ብቸኛ ሆኖ ጠያቂ አጥቶ ይኖራል። ስለዚህ ታሪክ የምታውቁ ካላችሁ፣ የታሪክ ባለሙያ የሆናችሁ፣ የግንባታ ባለሙያ የሆናችሁ፣ በአሁኑ በጨለማው ዘመን እኔ ጨለማ ነው የምለው ዘመኑን የጨለማ ጉዞ ነው የምንጓዘው። በዚህ በጨለማ ዘመን እግዚአብሔርን ይቅርታ ለመጠየቅ አጽመ ቅዱሳን ያለበት መፈለግ ያለበት አንደኛው ይሄ ቦታ ነው። በምትችሉት ሁሉ በጉልበትም በምክርም በሐሳብም በገንዘብም በእውቀትም እርዳታ እንጠይቃለን። ገንዘብ መቼም የተሰራው በዚህ ዓለም ሰርተንበት ከብረንበት ልንሄድ እንጂ እሱ በእኛ ላይ ሊከብርብን አልተፈቀደም። ገንዘብ ምክንያት ነው። የታመመ ሊፈወስበት፣ የተራበ ሊመገብበት፣ የፈረሰ ሊታደስበት ነው። ስለዚህ እግዚአብሔር በወዳጆቹ አድሮ የሚሰራው ታምር ሰፊ ስለሆነ ለመጠቆም ያህል ነው እንጂ ስራው ከ700 ዘመን በላይ የቆየ ቤተክርስቲያን መሰረቱ ተናግቷል። ውሃ ልኩ ፈርሷል። ቤተ መቅደሱም እያፈሰሰ ነው የምንቀድስበት። ስለዚህ ድረሱልን፣ የችግራችን ተሳታፊ የመንግስተ ሰማይ ወራሽ ከሆናችሁ የችግሩም ተሳታፊ መሆን ግዴታ ያስፈልጋችኋልና ስለዚህ ተባበሩን እያልን እንጠይቃለን።